Parents, please ask your child this one question. ወላጆች ከሆናችሁ እባካችሁ ይህንን አንድ መንገድ በመጠቀም የልጆትን በተለይ የትምህርት ወይም አካዳሚክ አቺቭመንቱን የተሻለ ማድረግ እንችላለን። ይህን ለምን ማድረግ እንችላለን? አንድ ይህን ጥያቄ በምንጠይቅበት ጊዜ ልጆቻችን የተሻለ ትኩረት ትምህርት ቤት በሚሄዱበት ጊዜ ያደርጋሉ። ለኢንግሊሽ ብቻ ሳይሆን ለሌሎችም ሰብጀክት መጠቀም ትችላላችሁ። ልጆቻችሁ ከትምህርት ቤት ሲመጡ ምን ብለን መጠየቅ አለብን? ወይም ይህንን እንደ ልምድ አንድ ጊዜ ብቻ ሳይሆን ሁልጊዜ እንደ ልምድ መጠቀም ያለብን ነገር ምንድን ነው? Can you explain what you have learned today using your own words? ማለታችን ነው። ዛሬ የተማርከውን ወይም ዛሬ የተማርሽውን በራሳችን ቃላት ተጠቅመን ወይም በራስህ ቃል ምን ተማርክ የሚለውን እንዲነግሩ ማድረግ ነው። ይሄ ቀላል የሚመስል አክቲቪቲ የልጆችን ብዙ ወይም በትልቁ ማሻሻል ይመጣል። እንዴት ብንል ልጆች ከዚህ በኋላ ትምህርት ቤት ሲሄዱ ኦኬ ዛሬ ምንድን ነው የተማርኩት የሚለው ላይ ትኩረት እንዲያደርጉ ያደርጋል። ከዛ ባለፈ ደግሞ ቤት ሲመጡ ጥያቄ መመለስ ስላለባቸው ከእያንዳንዱ ክፍለ ጊዜ ላይ አትሊስት አንድ ኢምፖርታንት ነገር ይወስዳሉ። ስለዚህ ይህንን ፕራክቲስ ብታደርጉ እንደ ወላጅ ልጆቻችሁ የተሻለ ጥቅም ማግኘት ይችላሉ።